እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከንፈሬ ደርቋል። ባልዚን ይዤለት ልምጣ። ሴቶቹ ልምሰል እና ዛሬ የፀጉር ቅባት ለፀጉራችሁ የሚስማማና የማይስማማ እንድትመርጡ እንድነግራችሁ ነው። ይታያችኋል፣ የኔ ፀጉር ዘርገፍ ያለ ነው። ከዛ አሁን እዛ ከኋላ ብታዩት በጣም ቄጤ ላይ ሄዷል። ታች ቄጤን አልፎ እታች ወርዷል ማለት ነው። እና ለማንኛውም የሚስማማችሁን ቅባትና የማይስማማችሁን ቅባት ለዩ። ለምሳሌ ለኔ ይሄ የፀጉር ቅባት ፀጉሬን በጣም ነው የሚያደርቀው። እንደዚህ ሲይዘው የሆነ እንዳሸዋ ነገር ይቆረቆረኛል። ፀጉሬ ራሱ ስታዩት ሉጫዬ ሊመስላችሁ ይችላል፣ ግን ይሄንን ስቀባ እንደዚህ ስትይዙት በቃ የሚዋጋ ኮሻሽላ ወይም ኩርንችት ነገር ነው የሚሆነው እንደዚህ ስነካው። ይሄ ለኔ ፀጉር በፍጹም አይስማማም፣ ግን ስለገዛሁት ብር ስለማይጣል ጨረስኩት። ተጣለ፣ አለቀ። ሁለተኛ አይገዛም። ስቶፕ። ሁለተኛ ቅባት፣ ይሄ ቅባት በጣም አሪፍ ነው። ኮኮናት ነው፣ ግን በተቀባችሁት ገና እየተቀባችሁት ራሱ ጠረን አለው፣ ሽታ አለው። ለፀጉራችሁ ግን ዋው ነው። እቤታችሁ ውስጥ አብሯችሁ የማይኖር ሰው ካለ መቀባት ትችላላችሁ። እለቱን መቀባት ትችላላችሁ ማለት ሳትታጠቡ። ግን አብሯችሁ የሚኖር ሰው ካለ ሰው ስለሚረብሽ ሽታው እናንተንም ይረብሻል። ብቻ ግን አይ እኔን የረብሸኝ ችግር የለም ለፀጉሬ ከተመቸው ብላችሁ ካላችሁ እቤታችሁ ብቻችሁን ከሆነ የምትኖሩት መቀባት ትችላላችሁ። ዛሬ የተቀባችሁን እስከ 8 ቀን ማቆየት ትችላላችሁ ራሳችሁ ላይ፣ ግን በጣም ጠረን አለው። እኔ ምንድነው የማደርገው? እንደ ዛሬ ከተቀባው በሁለተኛው ቀን ወይ ነገ ወይ ተነገ ወዲያ ነው የምታጠበው። ለፀጉሬ በጣም ይስማማዋል። ፀጉሬ እንደዚህ ስነካው የሆነ በቃ ደስ የሚል ነገር አለው። ይሄን ተቀባው ደስ የሚል በቃ እንደዚህ ልስላሴ። ጠረኑን ግን አትጠይቁኝ፣ ግን ለፀጉር በጣም ይስማማል። ይሄ ጠረኑ ቆንጆ የሆነ ቅባት ላሳያችሁ። ለፀጉር የሚስማማ ምርጥ ቅባት ላሳያችሁ። ምርጥ ነው። መጀመሪያ ከመታጠባችን በፊት ይሄን ለ2 ሰዓታት እንቀባለን። ስንቀባ እስከ እዚህ ድረስ መሆን አለበት። እስከ ጫፍ ድረስ መቀባት አለብን። ማሳጅም ማድረግ አንረሳም። ማሳጅ ነው ማሳጅ እንደዚህ ማድረግ አንረሳም። ከዛም በኋላ ለ2 ሰዓታት በፌስታል ሽቅ አድርገን እናቆየውና ከዛም በኋላ መታጠቢያችን እራሱ የሮዝመሪ ሻምፖ በዚህ እንታጠብበታለን። በዚህ ከታጠብን በኋላ ፀጉራችን ሳይደርቅ መጨረሻ ላይ ራሱ የሮዝመሪ ቅባት እንቀባዋለን። ፀጉራችን መድረቅ የለበትም ሳናደርቀው እንዳለ በደንብ ከዚህ ከቆዳችን እስከ ጫፍ ድረስ እንቀባዋለን። በደንብ ማሳጅ እያደረግን ለ3 ቀን የተቀባችሁት ለ3 ቀን በቂ ነው። በደንብ ቀቡት፣ እስከ ቆዳችሁ ድረስ ቀቡት። ማሳጅም እንዳትረሱ። ዛሬ ከዛም በኋላ ለቆዳችሁ ታጥባችሁት ከ3 ቀን በኋላ እንደዚህ ስትሉ ነጭ ለሚወጣባችሁ ልጆች፣ ገላችሁ ነጭ ለሚፈረፈርባችሁ ሰዎች ቆሻሻ አትሉት፣ ታጥባችኋል። ብቻ
ለ3 ቀን የሚሆን በ3ኛው ቀን ነጭ ነጭ ለሚወጣ ምርጥ መታጠቢያ መጣውላችሁ። ይሄ ሻምፑ በጣም አሪፍ ነው። በጣም አትጠይቁኝ። በ15 ቀን አንዴ ታጠቡበት። እስከ 15 ቀን አንዴ ምንም አይነት ፀጉራችሁን አያሳክካችሁም። ምንም አይነት ነጫጭ አያወጣባችሁም። ይሄ እኔ ነኝ ያልኩት፣ እርግጠኛ ነኝ። ሞክሩት፣ በጣም አሪፍ ነው። ይሄ ደግሞ ፀጉራችሁ ላይ እዚህ ገላችሁ ላይ የሚፈረፈረውን ለማጥፋትም ብዙ እንትን ባይልም ለፀጉር በጣም አሪፍ ነው፣ ይስማማል። ሞክሩት። ወዳችኋለሁ። አይ ላቭ ዩ። እስከምንገናኝ